በላቸው የሚለውን ሰምተን እንመለስ። ጅል እሱንም አዘጋችሁታ። እኔ አካውንቱ ማዘጋቱ አይደለም አካውንቱ ውስጥ ያለውን ብር እስከ ዛሬ ድረስ የሰራውን ብር ያላወጣው ሳላወጣ አካውንቱ ማዘጋቱ ነው። ምን አረኳችሁ? እኔ ማንም ቲክቶከር እንደሚሰራ ሰርቼ አይደል እንደምተዳደረው። እኔ የሰውን መጥፎ ክፉ ነገር አልተናገር፣ የሰው ሃይማኖት አልነካው፣ የሰው ዘር አላወራው፣ ዘር ብሔር ሃይማኖት አልነካው። እኔ በዚህች በቃልድ የሚቀልደው በዛች አካውንት ቢቀልጅ የምሰራው እሷን አካውንት አዘጋችሁት። አሁን ለእናቴ ምንድነው ምልከው? ብር ላክ ብላኝ ነበረች። ምንድነው ምልከው? አሁን ለእናቴ ውስጥ ያለውን ብር ሳላውጣው አካውንቴ ተዘጋ። ያለውን ሰምታችሁታል አይደለ? አካውንቴን አጣው፣ ገንዘቤን አጣው ምናምን ብሏል እና ቅሬታ አቅርቧል። ፍርድ ስጡኝ ምናምን እያለ ነው። እንደ አንድ ቲክቶከር ተጠቃሚ አስተያየት ለመስጠት በላቸው እስካሁን ከብዙ ቲክቶከሮች ከታዋቂ ቲክቶከሮች ጋር ጌም ሲጫወት አሳልፏልና እስካሁን እነዚህ ቲክቶከሮች ገንዘቡን እንዴት አውጥተው እንደሚጠቀሙ ገንዘቡን እንዴት እርን እንደሚያደርጉ ሳያውቅ ነው እንዴ ማታም ቀንም ማታም ቁጭ ብሎ ተጎልቶ ያለው? እና የት ነበረ እስካሁን? አንቀላፍቶ ነው? ተኝቶ ነው? እስካሁን የት ሄዶ ነው? ገንዘቡን በቀላሉ ሊያገኝ የሚችልበት መንገድ አሁን ገንዘቤን አጣው ቢል አሳማኝ አይደለም። ትልቁ ጥፋት የራሱ ነው የሚል ነገር ነው እና የበላቸው የራሱ ትልቅ ድክመት ነው። ገንዘብህን ማውጣት እንዴት ሌሎቹ እንደተጠቀሙ መጠየቅ ጠይቀህም ቢሆን ገንዘቡ እንዴት እንደማውጣት እንደሚቻል ከተለያዩ የዩቲዩብ ላይ መረጃ በመውሰድ ገንዘብን ማውጣት ትችል ነበረ። አሁን መጥቶም ማለቃቀስ እንደዚህ ሆነ እንደዚህ ያደርጋችሁ ምናምን ማለት ትርጉም የለውም እና አንተ ለሌሎችም ትምህርት ነው። ገንዘባችሁን ቲክቶክ ላይ የምታገኙትን እንዴት ማውጣት እንደምትችሉ ብዙ መንገድ አለና